እሳት 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 የአባቴ መንፈስ እንደ ሞተ ሰው ለሚተኙት እንደ ሞተ ሰው ይወድቃሉ። መላእክቶች ገብተዋል። መንፈስ ቅዱስ በኃይል ሁሉ እየቀበረ እያለ እየፈታ እያለ ጨፍሩ ጨፍሩ አላችሁ። ጨፍሩ ገና የሥራ ሰዓት ነው። እሳት የአባቴ መንፈስ ቅዱሳን መላእክቶች ገብተዋል። ጌታ ምስክሬ ነው። መላእክቶች ገብተዋል። ኢየሱስ ጉባኤው ላይ እያለፈ ነው። አንተ ዛሬ ስራን ካላሰራ መቼ ልታሰራ ነው? ይህ ኮንፈረንስ ለኮሚሽነር ብቻ ለመተዘጋጀው ለዚህ ቤተክርስቲያን አገልጋዮች ብቻ አይደለም። ለምዕመኑም ለእኔም ለእናንተ የድል ኮንፈረንስ ነው። የማሸነፍ ኮንፈረንስ ነው። እንደ ዳዊት ልባችሁ ብቻችሁ ቀኝ እጃችሁን ብቻ ልባችሁ አባቴ መንፈስ እዛ ጋር መላእክት ሲዳስሱ ያለው አንድ ወንድ እዛ ጋር አንድ ሴት መላእክት እየዳሰሰ ያለው ዳበራት ብቻ አንድ ወንድ አሁን ያሉ መላእክት እየዳሰሰው እንጠቀመው ነገኛ ያሉ እዛ ጋር አንድ ሴት እዚህ ጋር ማን ወጣለ ያሉ ዳበራት ተዘጋጁ። በጣም ልዩ ክብር ነው። ልዩ ክብር ነው። ዛሬ ያልፈው ታምራት ድንቅ ያደርጋሉ አለ ጌታ። የመጨረሻው ዝናብ በዚህ ዘመን ተቀብቶ የሚነሱ ወንጌል ምንም አያመቻምቹ በከተማው ላይ በወንጌል በኃይል የሚገለጡ እርግማን የሚሰበርላቸው እስራት የሚበጣጠስላቸው የስ ዳቆራት ብቻ ተዘጋጁ። አስተኙ እለፍ አግዟቸው። የወረደው ክብር ከባድ ስለሆነ ተቋቋማችሁ ነው። መያዝ የማይችሉ ሰዎች አሉ። እንደ ብረት የሚደርጉ ሰዎች አሉ። እንደ ሞተ ሰው የሚሞቱ ሰዎች አሉ። አሁን አዘነ እንዲሞቱ ሰማይ እንዲሄዱ ወደ ሰማይ እንዲሄዱ ነፍሳቸው ከስጋቸው ተለይቶ መንግሥተ ሰማያትን አይተው እንዲመጡ መልአክ እንዲያዩ ታምራት አገልግሎት አዛለሁ። መንፈስ ቅዱስ ብዙዎች ላይ ዘይት እያፈሰሰ እያየሁ መቆም አይችሉም። ሁለት መልአክ ነካቸው። መንፈስ ቅዱስ የነካቸው መቆም አይችልም። ዛሬ ልዩ ቀን ነው። ጀምረዋል። ያዟቸው የወረደው ክብር ከባድ ነው። የሰው ልጅ ሊይዘው አይችልም። የሰው ልጅ ሊቋቋመው አይችል ክብር ወርዷል። የከተማውን ታሪክ ይቀይራል አለ ጌታ። የከተማውን ታሪክ የምድሪቱን ታሪክ የሚቀይሩትን ቀብቻ ያስነሳለዋል። ዛሬ እዛ ከልበዋል ወንድ ላይ አንድ ወንድ ላይ እዛ አንድ ሴት ላይ ኋላ በኩል ዛበላት ይሉ መልአክ የተንቀሳቀሰ ነው። ከኋላ የእግዚአብሔር መልአክ የተንቀሳቀሰ ነው። እዚህ ጋር አንድ ሰው ላይ መልአክ እየደቀም አባቴ መንፈስ የኢየሱስ መንፈስ በፈለጋችሁ ቦታ ከመካል መጣ ወደ መድረክ አውጣቸው። የኢየሱስ መንፈስ ወደ መድረክ አውጣቸው። ነፃ የሚያወጣ መንፈስ፣ የሚቀጣ መንፈስ፣ የሚዳስስ መንፈስ የአባቴ መንፈስ አስተኛት ገና ነው። ይቀረኛል ጌታ ሴቶች ይቀሩኛል፣ ድኖራዎች ይቀሩኛል፣ ወንዶች